በህይወት ውስጥ በጣም ወደዋለሁ ወዳታለሁ ነገር ግን ከሱ ጋር ስሆን ለምን ሰላም ያጣኛል ብለህ ጠይቀህ ታውቃለህ? እውነተኛ ፍቅር ሰላምን፣ መረጋጋትንና በራስ መተማመንን ይሰጣል። መጠቀሚያ ግን ጭንቀትን፣ ጥርጣሬንና በራስ ላይ እንድትጠራጠር ማድረግን ነው የሚወልደው። ዛሬ በማስተርፒስ ቻናላችን በሳይኮሎጂስቶች ኢሞሽናል ማኒፑሌሽን ወይም በስሜት መጫወት የሚሉትን አደገኛና መርዛማ የሆኑ የጨለማ ስነልቦና ወጥመዶችን እንፈትሻለን። ፍቅር ወይስ መጠቀሚያ? በስሜትህ የሚጫወቱብህን ሰዎች የምታውቅባቸው አምስት ዋና ዋና ምልክቶች። የራስህን ዋጋ የምታውቅና በስሜትህ እንዲጫወቱብህ የማትፈቅድ ሰው ከሆንክ አንተ የዚህ ቻናል ባለቤት ነህ። ቪዲዮን ላይክ በማድረግ እና ሳብስክራይብ በማድረግ የማስተርፒስ ቤተሰብ ሁን። ይህን ቪዲዮ እስከ መጨረሻው ስትመለከት በአንተና በሰዎች መካከል ያለው ግንኙነት እውነተኛ ፍቅር ወይስ ስውር መጠቀሚያ እንደሆነ በግልጽ መለየት ትጀምራለህ። ግንኙነት እንዴት ይጀምራል? ወይም ደግሞ ዘትራፕ አታላዮች ወይም ማኒፑሌተሮች መጀመሪያ ሲቀርቡህ መልአክ መስለው ነው። ያንተን ድክመት፣ የፍቅር ፍላጎት እና የብቸኝነት ስሜት በጥንቃቄ ያጠናሉ። ከዚያም አንተ ልታምኑ የማትችለውን ፍጹም ሰው ሆኖ ይቀርባሉ። ይህንን ላቭ ቦምቢንግ ወይም የፍቅር ናዳ መውረድ ይሉታል። ነገር ግን ቀስ በቀስ ጭንብላቸው መውረድ ይጀምራል። አሁን ወደ መጀመሪያውና ትልቁ ምልክት እንለፍ። የሙቀት መለዋወጥ ስልቱ ምንድን ነው? ይህ ዘዴ በጨለማ ሳይኮሎጂ ውስጥ ወይም በዳርክ ሳይኮሎጂ ውስጥ ኢንተርሚተንት ሪንፎርስመንት ይባላል። በአንድ ቀን ውስጥ በዓለም ላይ ካሉ ሰዎች ሁሉ በላይ ያፈቅሩሃል። በሚቀጥለው ቀን ግን ምንም እንዳልተፈጠረ ሁሉ ድምጻቸውን ያጠፋሉ ወይም ይርቁሃል። ይህ በአንተ አእምሮ ላይ የሚያመጣው ተጽዕኖ ሱስ መሆን ወይም አዲክሽን። አንጎላችን ዶፓሚን የተባለውን የደስታ ሆርሞን የሚያመነጨው ሽልማቱ አስተማማኝ ባልሆነበት ጊዜ ነው። ዛሬ መልእክት ይልክልኛል፣ ዛሬ ይደውልልኛል የሚለው ጉጉት አእምሮ በእነሱ ላይ ጥገኛ እንዲሁ ያደርገዋል። ራስን መውቀስ፣ ምን አጥፍቼ ይሆን የራቀኝ ብለህ ራስህን እንድትጠራጠር ያደርጋል። እውነተኛ ፍቅር ወጥ ወይም ኮንሲስተንት ነው። ዛሬ አቅፎህ ነገ እንደ ባድ የሚመለከት ሰው ካለ እየወደደ ሳይሆን ስሜትህን እንደ አሻንጉሊት እየተጠቀመበት ነው። እውነታን ማዛባት ወይም ጋዝላይቲንግ ምንድን ነው? አንድ ሰው አንተ ያየኸውን እውነታ የሰማኸውን ቃል አልሰማሁም ወይም አላየህም ብሎ በመካድ ያንተን የአእምሮ ጤንነት ጥርጣሬ ላይ የሚጥልበት አደገኛ የስነ ልቦና ጥቃት ነው። የተለመዱ የጋዝላይት ንግግሮች ምንድን ናቸው? ወይም እነዚህ ጋዝላይተሮች ብለን የምንጠራቸው የሚናገሯቸው ንግግሮች ስናይ፣ እኔ እንደዛ አላልኩም፣ አንተ ወይም አንቺ ሁልጊዜ ነገሮችን ታጋነናላችሁ፣ በጣም ስሜታዊ ነሽ፣ ቀልድ አታውቂም፣ ቀልድ አታውቅም፣ ለአንተ ስለ የከፈልኩትን መስዋዕትነት ረሳኸው፣ ጥፋተኝነቱን ወደ አንተ ያዞራሉ ማለት ነው። የዚህ ውጤት ደግሞ አንተ በራስህ የማስታወስ ችሎታና ግንዛቤ ላይ እምነት ታጣለህ። በግንኙነት ውስጥ የሚፈጠረውን እያንዳንዱን ችግር ጥፋቱ የኔ ነው ብለህ ማሰብ ትጀምራለህ። ትራንዛክሽን ላቭ ብለን የምንጠራው ምንድን ነው? በቅድመ ሁኔታ ላይ የተመሰረተ ግንኙነት። እውነተኛ ፍቅር ያለምንም ቅድመ ሁኔታ የሚሰጥ ነው። በስሜትህ የሚጫወቱብህ ሰዎች ግን የሚወዱህ የምትሰጣቸውን ነገር ብቻ ነው። እንዴት ይገለጣል ካልከኝ፣ ጉዳይ ሲኖራቸው ብቻ ማስታወስ፣ እርዳታ፣ ገንዘብ፣ ትኩረት ወይም መሸሽ ሲፈልጉ እጅግ ተወዳጁ ነው ይመጣሉ። ፍላጎታቸው ሲሟላ መራቅ፣ የፈለጉትን ካገኙ በኋላ ስልካቸውን አያነሱም። መልእክት ለመመለስ ሰዓታትን ወይም ቀናትን ይወስዱባቸዋል። የተመጣጠነ ግንኙነት አለመኖር። አንተ 90% ጥረት ስታደርግ እነሱ ግን 10% እንኳን መስጠት ይከብዳቸዋል። ግንኙነቱ በአንድ እግር ብቻ የሚቆም ይሆናል። ምልክት 4 ምንድን ነው ካልከኝ፣ የጥፋተኝነት ስሜት እንደ መሳሪያ ይጠቀማሉ። ገልት ትሪፒንግ ይባላል። የርህራሄን በር ማንኳኳት። በስሜት የሚጫወቱበት ሰዎች የአንተን ቅንነትና ሩህሩህነት ያውቁታል። ይህንን መልካምነትህን ደግሞ አንተን ለመቆጣጠር እንደ ትልቅ መሳሪያ ይጠቀሙበታል። ስለዚህ የጨዋታውን ህግ ምን እናድርገው? ሁልጊዜ ተጎጂ መሆን፣ ፕላይንግ ዘ ቪክቲም። ምንም አይነት ስህተት ቢሰሩ በመጨረሻው ጥፋተኛው አንተ እንድትሆን ያደርጋሉ። ለምሳሌ እጅ ከፍንጅ ክህደት ላይ ቢገኙ እንኳ አንተ ትኩረት ስላልሰጠኸኝ እኮ ነው ወደዛ የሄድኩት በማለት ጥፋቱን ወደ አንተ ይገፋሉ። ስሜታዊ ማስፈራሪያ ወይም ኢሞሽናል ብላክሜል። እኔን ከለቀቀኝ ራሴን አጠፋለሁ ወይም ብትወጂኝ ኑሮ ይህንን ታደርጊ ነበር የሚሉ የአእምሮ ማሰሪያ ገመዶችን ይጠቀማሉ። ምልክት 5 ከሌሎች የመነጠል ዘዴ ወይም አይዞሌሽን። አንደኛ፣ ለምን ያገለዋል? አንድን ሰው በቀላሉ ለመቆጣጠር ከፈለክ መጀመሪያ ማድረግ ያለብህ
ከሚደግፉት እውነቱን ከሚነግሩት ጓደኞችና ቤተሰቦቹ መለየት ነው። በስሜት የሚጫወቱበት ሰዎች ይህንን ዘዴ በደንብ ያውቁታል። ሁለተኛው ይህንን የሚያደርጉባቸው ስውር መንገዶች ምንድናቸው ካልከኝ፣ አንደኛ ወዳጆችን ማጠልሸት። ጓደኛሽ በዓይንሽ ላይ ይቀናብሻል፣ ባትገናኙ ይሻላል ወይም ቤተሰቦችሽ እኛ አንድ ላይ እንድንሆን አይፈልጉም በማለት በአንተና በምትወዳቸው ሰዎች መካከል ጥርጣሬ ይዘራሉ። ሁለተኛ ትኩረትን በብቸኝነት መፈለግ። ከሌሎች ጋር ጊዜ ስታሳልፍ ከፍተኛ ቅናት ወይም ቁጣ ያሳያሉ። ዓላማቸው አንተን በብቸኝነት ተቆጣጥረው የእነሱ ምርኮኛ ማድረግ ነው። እንዴት ራስን ነፃ ማውጣት ይቻላል ካልከኝ፣ እነዚህን 5 ምልክቶች በህይወትህ ውስጥ ካስተዋልክ አሁን የምታደርገው ውሳኔ የህይወትህን አቅጣጫ ይቀይረዋል። አንደኛ እውነታውን ተቀበል። ሰውየው ይቀየራል ብለህ አትጠብቅ። አስመሳይነቱን አይተሃል፣ ስለዚህ ማንነቱን እመን። ድንበር አብጅ። ሴት ባውንደሪስ አይሆንም ማለትን ልመድ። ስሜትህ የመጫወቻ ሜዳ አይደለም። ራስህን ውደድ። ሌላ ሰው እንዲወድህ ከመለመን በፊት የራስህ ማስተርፒስ መሆንህን እወቅ። ለአንተ የማይመጥንን ሰው መልቀቅ ውድቀት ሳይሆን ራስን ማዳን ነው። ይህንን ቪዲዮ ከተመለከት በኋላ በህይወቱ ያሉ ግንኙነቶች ምን መልክ አላቸው? ሐሳብህን በኮሜንት አጋራኝ። ቪዲዮ ጠቃሚ ነው ካገኘከው ላይክ ማድረጉን፣ ለጓደኞች ማጋራቱንና ለቻናላችን አዲስ ከሆንክ ሰብስክራይብ በማድረግ የማስተርፒስ ቤተሰብ መሆንክን እንዳትረሳ።